የኔ ፍቅር አንድ ነገር ልንገርሽ፣ አንቺን ሳይሽ ሁሉ ነገር እንዳለኝ አምናለሁ። ሰላሜም፣ ጓደኛዬም፣ ፍቅረኛዬም ሁሉ ነገሬ ነሽ። በፍቅር እንዳምን አድርገሽኛል። እውነተኛው ፍቅር ማለት ስለ ጥሩ ቀናቶች ብቻ ሳይሆን በምንም ሁኔታ ላይ አብሮ ስለመቆም አብሮ ስለመሆን እንደሆነ አስተምረሽኛል። ይኸው ቀን ደርሶ እኔና አንቺ ልንጋባ ቀናቶች ቀርቶናል። አንቺን ለሰጠኝ ፈጣሪ ሁሌም አመሰግነዋለሁ። አፈቅርሻለሁ የኔ ጀግና። ማፍቀሪ ምን ያህል እንደሆነ ልነግርህ አስብና ቃላቶች ሁሉ ያጥሩብኛል። ታውቃለህ፣ አንተ ከቃል በላይ ነህ። ዓለም ላይ እድለኛ ነን ብሎ የሚያስቡ ሰዎች በሙሉ እኔም ቢያዩ እድለኛ እንዳልሆነ ያውቁ ነበር። ስላለህኝ በጣም ታድያለሁ። አፈቅርሃለሁ። ይቻላል ግን አንዴ ላናግርሽ። እሺ ሁሌ እንደማቆጥሽ ነበር ግን አንቺ ምንም ሊገባሽ አልቻለም። ለምን ይሰጭሽ? ለምን አትሆን? እኔ የሚለው ሰው አለኝ። እኔስ አንቺ እኔ ብቻ ነሽ። ሰማሽ ወይ? ጆን በቃ ተወኝ። እንደው በዚህ ሳምንት ላይ ገባ ታደሙ በጣም ደስ ይላል። ስለረበሽኩሽ በቃ የኔ ካላልሽ ምን አደረጋ? ወልካባች አልገባ የሰርግሽ ብለብን አልገባ እሸት የውበት እሸት የውበት እሸት ያልኩት የሽምብራ ላይመ መራት ሎ ሳኔ አትወደላይ ሳይስ አይገርማችሁ? በዛሬው ቀን ፈጣሪ ፈቀደና የማን ላከባ እንኳን ደስ አለሽ ጓደኛዬ፣ ወንድሜ። እኛም ለዚህ አካል ታባቱ አሁን ግን የጨነቀኝ ነገር ታውቃላችሁ? እንዴት ነው ማለት እንዴት አሰጪ ነገር ነው ወይኔ ጓደኛዬ በጣም አምሮብሻል። አይን አውጣሽ። አመሰግናለሁ። እውነት ነው አምሮብሻል። አዎ ይሄኔ እኮ ባላው ቤት እየጠበቃት ነው። የኔ ዓለም ወይ የኔ ፍቅር፣ ይኸው በዛሬው ቀን ልወስድሽ የመጣው ነው። አየህ ጸሎታችን ሰመረና ወደ አንተ ልመጣ ነው። ከፈጣሪ ፍቃድ ውጪ በፍጹም እኔና አንቺ አንለያይም። እውነት እልሃለሁ፣ አንተ የኔ እኔ ደግሞ ያንተ ነኝ።
ወይኔ በሉለ ይፍረፈ ለማወይኔ እመን ስጋ ማዓዳስ ሙላይ ብርሃና ዓይኔ ዕበይ ትንሽ እየጨነቀኝ ነውና ሽንት ቤት ደርሼ መጣሁ። እሺ ምን ነው? ምን ወይስ ለመረጋጋት ያክል ዕበይ ወደኩዕኔ ዋይ ወዘኖ ዓይነ ድዩ ዝብርሃን ማሸተ ቖሊዖ ሙሽሪት ሙሽሪት መባልሽ ቀረ ወይዘሪት ሙሽሪት ይወስዳት መቶ በማን ይመለስ አነስ መከቶ በፍቅር አሸንፎ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። እርገጠው እርገጠው ለሙሽሪት ለሙሽራው ምታ 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 እርገጠው እርገጠው ለሙሽሪት ለሙሽራው ምታ ምታ ደስ ይላል። በጣም ደስ ይላል። ጆ ምን ትላለህ እዚህ? ነገርሽ ነበር ለሰርግሽ ቀን እመጣለሁ ብዬ ይኸው በቃሌ መሰረት ተገኘ። ጆ አንቺ እኔ ሌላ ሰው ሆነሽ ማየት ይከብደኛል። በጣም ይቀርታል። ቀስ አትልም እንዴ? በሰርጌ ቀን ልገለኝ ነው? አረ ገና ልጅ ወልደ ልጅ ክርስትና እንበላለን። ቀስ እያልክ ሂድ አባ፣ ቀስ ብለህ ሂድ። በቃ አፍጥነው ብቻ መድረስ አለብን። የደስታ ቀን ነው ዛሬ። ይቆወጣል። ሄሎ ምን ምን ተፈጠረ? አይ ምን ተፈጠረ? መኪና አዝሮ ወዴት? መኪና አዝሮ ወዴት ነው የሚያዞረው? አይ ምን ችግር አለ? ምንም የለም ነው እንዴ? ወዴት ነው የምንሄደው? አዲስ ነገር አለ እንዴ? ምንም ተፈጠረ? ምንም ኧረ ንገረኝ። ምንድን ነው? አይ ምንም የተፈጠረ ነገር የለም። ሙሉ ሰላም ወይ? አፍጥነው ብቻ
ምን ተፈጠረ? አባባ ናቸው ወይ? ማን ነው ታዲያ? ማማ ናቸው እንዴ? ማማ ናቸው አይደል? ማማ ምንድን ነው የተፈጠረው? ተረጋጋሽ። ለውጭ ከሆነም ችግር የለውም። ቀጣይ ሳምንት እናድርገዋለን። ሰርጉ ምንድን ነው የተፈጠረው? ንገሩኝ እንጂ በእናትሽ ተረጋጋሽ። ሔዋን የት አለች? ተጨንቃ ነው? ፈርታለች? ሔዋን የት አለች? የቱ ነው? ተረጋጋሽ። ተረጋጋ። መጀመሪያ ተረጋጋሽ። ዶክተር ምንም አልተፈጠረም። ምን ተፈጠረ? ምንም አልተፈጠረም። እኔ እና እሷ እንጋባለን። የተፈጠረ ነገር አለ? ምንም አልተፈጠረም። አዝናለሁ። ምንም ማድረግ አልቻልንም። አልሞተችም። ምን ተፈጠረ? ልቀቁኝ። ነግርሲስ ምግብ ይዘውልለት እንዴ ጓደኛዬ፣ አንተ እንዴት ነህ? ና የሙሽራ ምግብ ብላ። ሚስቴ ፈቅዳለች፣ ና ብላ። እሷ እኮ ትፈቅዳለች። እኔም ብየው አልፈቅድም። እንደዚህ እንቆራረስ። አንቺ ራስሽን ብይ፣ እኔ ራሴን እበላለሁ። ያምራል ሰርጉ፣ ያምራል። ተጫወቱ። አባዬ አበባዬን አያት? አታምር? ታምራለች። ያምራል። አየሽ ሰርጋችን ሲያምር እንደዚህ ያምራል ብዬ አላሰብኩም ነበር። የገደልካት ሰው ላንተ አንድ ስም ብቻ ሊሆን ይችላል፣ ለኔ ግን ዓለሜ ነበረች። አንተ አንድ ህይወት ወሰድክ፣ እኔ ግን አንድ ዓለሜን አጣው። በየቀኑ የማየው ባዶ ቦታዋን ነው፣ በየሌሊቱ የምሰማው ዝምታዋን ነው። እሷን ከኔ ወስደሃታል፣ ግን በልቤ ውስጥ ያለችውን ትዝታዋን ፈጽሞ ልትገድላት አትችልም። እኔ ዛሬ መወዳታለሁ፣ እሷ ግን መመለስ አትችልም። አንተ የወሰድክብኝን ሰው ምንም ብታርግ መልሰህ ልትሰጠኝ አትችልም። ስለዚህ በቀል አልፈልግም፣ ምክንያቱ በቀል የጎደለኝን አይሞላልኝም። ነገር ግን አንድ ምኞት አለኝ፣ በየሌሊቱ ያጠፋውን ህይወት እያሰብክ እንድትቆጭ፣ በየቀኑም የሰበርከውን ልብ እያስታወስክ እንድትኖር። እኔ ፍቅሬን አጥቻለሁ፣ አንተ ደግሞ ሰላምን እንድታገኝ የሚያደርግ ትዝታ ይዘህ ትኖራለህ። ይህ ለኔ ከማንኛውም በቀል በላይ የበለጠ ቅጣት ነው። በቃም በቃኒ ወከፋን እኛም ማሰብ ለተርፈን
የተውሽኝ ቦታ ላይ እኔው እዛው ነኝ እባክሽ ብቅ በይ አንዴ ነይልኝ የተውሽኝ ቦታ ላይ እኔው እዛው ነኝ እባክሽ ብቅ በይ አንዴ ነይልኝ ሚያለው ላረሳሽ እኔማ በዚህ ድቅድቅ ጨለማ ድቅድቅ